ክብር መስጠት አለበት። እንደምታውቁት አንዲት ሴት አንዴ ካጠባች ችግር የለባትም፣ ቀጥ ብላ ልትቆም ትችላለች። ባዮሎጂካሊ በወር አንድ ጊዜ አንድ እንቁላል ነው የምታወጣው። የሰማችሁ ነው? አንድ እንቁላል ነው የምታቆረጠው። አንድ ሴት ስትጸነስ ጀምሮ ብዙ ሚሊዮን እንቁላል ይዛ ነው በየጊዜው ያው ሆኖ ግን አንድ ወንድ ታውቃላችሁ ብዙ ሚሊዮን የሚሆኑ ዘሮችን ወደ ሚስቱ ማህፀን ይሰዳል፣ ይልካል። ያ ማለት ወንድ ይህንን ሁሉ ነገር ተሸክሞ ወደ አንዲት ሴት ሲመጣ ያቺ ሴት አንድ ነገር ማወቅ አለባት። ሁሉ ጊዜ ለባሏ የደስታ ምንጭ መሆን አለባት። አሁን ካገባናት በኋላ ካገባሽ በኋላ ቤቱን ለቅሶ ቤት የምታረጊው ከሆነ ባልየው ታዲያ የደስታ ምንጭ ነው ያገባው የለቅሶ ቤት ነው ያገባው? የለቅሶ ቤት ማለት የሀዘን ቤት ማለት ነው። ለምንድን ነው የቤቱ ኃላፊ ሚስትን አታውቃላችሁ? ቤት በሴት ነው የሚመራው። አባቶች ከብት ያለ በረት ቤት ያለ ሴት አያምርም ይላሉ። እውነት ነው። ቅዱስ ጳውሎስም ስለ ሴቶች ሲመክር ሴቶች የገዛ ቤታቸውን ሊያስተዳድሩ አዛለው ይላል። እነማን? ሴቶች። ባሌ ኩካርጎ ያቅርብልኝ እኔ እግሬን አጣፍሬ አንበሳቅዬ ሙሰልሰል እያየሁ ጠብቀዋለሁ አይሰራም። የቤቱ ማኔጅመንት ያንቺ ነው። ቤት መታረቂው አንቺ ነሽ። የቤቱ ውበት ሴት ናት። አንዲት ሴት ቤቷን እንደሚገባ እንድታስተዳድር ታዛለች። ባል የፈለገ ሙያ ቢኖረው የቤቱ ድምቀት የቤቱ ውበት ይገዳቆን ጌታችን ፊት
ሙሽራው ሙሽራ እጾም ነው ደስታው ሙሽራው ሙሽራ ሙሽራዋ ሙሽራ አንድ ላይ ሙሽራዋ ሙሽራ እጾም ነው ደስታዋ ሙሽራዋ ሙሽራ እንዳንያ አበባ ሙሽሮች ፈካችው በለምለም መስክ ያለ ፍሬ መሰላችው ልክ እንደ ጨረቃ እንደ ሰማይ ፀሐይ መልካሙ ስራችው በራ በአደባባይ ሙሽራው ሙሽራ 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 እጾም ነው ደስታው ሙሽራው ሙሽራ ሙሽራዋ ሙሽራዋ ሙሽራ እልልታ የለም ሙሽራ እጾም ነው ደስታዋ ሙሽራዋ ሙሽራ ካባዋን ደርባ በጥበቧ ላይ የተዋሕዶ ልጅ ደምቃ ስትታይ በቤተ ክርስቲያን ስርዓት በማደጓ ይኸው መሰከረ የሙሽሪት ውቧ ሙሽራዋ ሙሽራ ሙሽራዋ ሙሽራ እጾም ነው ደስታዋ ሙሽራዋ ሙሽራ ሙሽራው ሙሽራ ሙሽራው ሙሽራ እጾም ነው ደስታው ሙሽራው ሙሽራ Thank you.